ከዶቅማው ስር በጠዋት ተነስቼ ገመዴን ተቅርጫት ሳነግት ዛሬም ሙዝ ይዘሽ ልትሄጂ ነው አለችኝ እሙዬ። ሙዙ እኮ በስሏል እሙዬ ለማስተባበል እየሞከርኩ፣ እንደው ዛሬ እንኳን ቀርተሽ የቤት ስራ ብታግዥኝ ምን አለበት? ገበያ ሊያልፍሽ ምለሻል እንዴ አለችኝ። እሙዬ ቆጣ ብላ የተናገረችውን ከቁብ ሳልቆጥር ወደ ጓዳ ገባሁ። በሳምንት 2 ቀን ገበያ ተውሎ እንዴት ያለ ኑሮ ነው? በነገር ሸንቆጥ አረገችኝ። ሁሉንም ያልሰማው መስዬ በነጭ ላስቲክ ተሸፍኖ የተቀመጠውን የሙዝ ዛላ ተሸክሜ ያወጣሁና ወደ ቅርጫት ከተትኩ። እንደው ልጄ ዛሬ እንኳን ምን አለበት ዶሮ ወስደሽ ብትሸጭልኝ? ዛሬ ሙዬ አለቀቀችኝም። እኔ እንደሆንኩ ተሙዝ ውጭ ሌላ ነገር ይዤ አልሄድ። ሙዝ ታሊያስኩ እምየውን አላየው። እሙዬ ይሄ መቼ ገባት? ሙዝ አንጠልጥዬ ገበያ የምመላለሰው የምየውን አይን ለማየት መሆኑን እኔ ብቻ ነኝ የማውቀው፣ እኔ ብቻ። ይህን ሚስጥር ያላወቀ ሰው ታዲያ ዙብራ የለየላት የሙዝ ነጋዴ ሆናለች ይለኛል። እኔም ታዲያ ሰኞና ሐሙስ ወደ ሰኞ ገበያ ይዤ የምመጣውን ሙዝ እንዳላጣ ብዬ ተየትም ጥሬ ሙዝ ያልበሰለ ሙዝ ገዛና በላስቲክ ሸፍኜ ታበሰልኩ በኋላ ሰኞ ገበያ ይዤ ሄጄ ተምዮ ፊት ለፊት እቀመጣለሁ። እሱ ሸንኮራ አገዳ ይዞ ይመጣል፣ እኔ ደግሞ ሙዝ። ዙብራ 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 እሙዬ ተጓዳ ሆና ተጣራች። ያልኩሽን ተውሽው ነው? ምንድነው ያልሽኝ እሙዬ? የተናገረችውን ያልሰማሁ ለመምሰል በይተዩ ተናግራ ሳትጨርስ ቅርጫቱን ብድግ አድርጌ በጀርቤ ያዞርኩኝና በገመዱን አንስቼ ተቤት ወጣው። ደህና ዋይ እሙዬ አልኳት፣ እሙዬ መሄዴን እንድታውቅ ብዬ። ሰኞ ገበያ እንደ ወትሮ ደምቃለች። ገበያተኛው ይተረማመሳል። አርፍዶ ወደ ገበያ የሚመጣው በየአቅጣጫው ትርምስምሱ መመሰቃቀሉን ይዟል። እኔም የተሸከምኩትን ቅርጫት ተፊት ለፊቴ አስቀምጬ ቀሚሴን በቅጡ ሳለብስ ተቅርጫቱ ወገቤን እንዳይቆረቁረኝ የያዝኩትን ድልዳል አሮጌ ጨርቅ ተስሬ አድርጌ ተመሬቱ ላይ ተዘርፍጫለሁ። በጭንና በጭኔ ቅርጫቱን ደግፌ አይኖቼን ወደምየው መቀመጫ አሻግሬ ከላኳቸው ቆይቻለሁ። ላገኘው ግን አልቻልኩም። ቦታ ቀይሮ ተሆነ ብዬ ዙሪያ ገባውን አማተርኩ። እምየው ግን የለም። ምናልባት ረፍዶበት ይሆናል ብዬ ውስጤን ለማሳመን ሞከርኩ። አይኖቼን ወደ መንገዱ አመላከትኳቸው። የናፈቀኝን እምየውን ግን ሊያሳዩኝ አልቻሉም። ቅርጫቴን እንደታቀፍኩኝ ገበያው ሊበተን ምንም አልቀረውም። የናፈቀኝን ሳያሳየኝ ገበያው መበተኑን ሳስብ ቀልብዬ የተበተነ። መገን ሰኞ ገበያ እንዴት ጉድ ሰራሽኝ! በተቀመጥኩበት ፈዝዤ ቀረው። አይኔን አሻግሬ የምየውን መቀመጫ እያየሁ በሐሳቤ ትቶኝ ብትን አለ። አይኖችን ተመቀመጬ ሳነሳ እየተያየን የቆየንባቸውን የገበያ ቀናት ወደኋላ ተመለከትኳቸው። ቀልብዬ ምን እንደሰረቀኝ በቅጡ ባላውቅም ድፍን መንፈቅ የአይን ሱስ ሆኖ መቆየቱን አስታወስኩ። መንፈቅ ሙሉ አይኖቼን እሱን ይራባሉ። ለምን እንደማየው ባይገባኝም ለብዙ ጊዜያት ተፊት ለፊቴ ሳየው እከርማለሁ። እየቆየ ሲሄድ ወደ ገበያው የምመጣው ገበያ ልገበይ ሳይሆን እምየውን ለማየት ሆነ። ተፊት ለፊት ተቀምጦ ለማየት ብቻ። እንደኔ አይሁን እንጂ እሱም ታዲያ ሰረቅ እያረገ ያየኛል። በተቀመጥኩበት በትዝታ ሰመጥኩ። የምየውን ሁኔታ በምናቤ እያስታወስኩ ብቻዬን መሳቅ ጀመርኩ። መገን እምየው፣ መገን ቁመና፣ መገን ሰውነት፣ መገን ጎፈሬ፣ መገን እምየው። ገበያው ተቆርቆሮ እስቲበተን ድረስ ተግባሬ
ተግር እስከ ራሱ ስመለከተው ውላለሁ። የውበቱ ነገር ተውት። ጠይም ወንዳ ወንድ ያልኳችሁ ቁመናውን ነው እንጂ የሴት አይን ሲያይ ሲፈራ አያድርስ ነው። ፍዝዝ ብዬ ያየሁት ቀን ቀና ብሎ አይን ላይን የተጋጨን ጊዜ የሚገባበት ይጠፋዋል። ሁኔታውን አሰብኩና ሳቄን ፈንቅሎኝ ወጣ። ወይ ጉድ! ለካ ተገበያው መሃል ነኝ። ገመዱን በጥሶ ገበያ የገባ አህያ ተነበርኩበት ሐሳብ መንጭቆ አስወጣኝ። ተሐሳቤ እንደወጣ ዙሪያ ገባዬን ቃኘው። ስፈልግ የዋልኩት እምዬውን አሁንም የለም። ቀልብዬ ትቶኝ ተበተነ። መረጋጋት አቃተኝ። የያዝኩት ቅርጫት ገልብጩ የሚል ስሜት ይሰማኝ ጀመር። መገን ሰኞ ገበያ እንደ ዛሬ ከፍተሽብኝ አታውቂም። ከተመቻችሁ ላይክ፣ ሰብስክራይብ አድርጉት። እንደዚሁም ፎሎ አድርጉኝ። እስኪ ከተመቻችሁ ትረካው ይቀጥል ብሎ ኮሜንት ላይ መጻፍ ይቻላል። አመሰግናለሁ።